ሰላም የቻናሌ ቤተሰቦች አመት ረዋን ሰርፕራይዝ ላደርጋት ነው ፕራንክ ላደርጋት ነው ማለት ነው። ሀባይቦችዬ እስኪ ምን ልትል እንደምትችል የምጠይቃትን ጥያቄ ደግሞ እንድታዳመጡ ፈልጋለሁኝ። ከሳ ምን እንደምንጣብቅ ለማየት እንደጓጉ ማለት ነው። አመት ረዋን ናይማ ማር እሺ ስልቀቅ ናይማ የኔ ሸኮላታ እንዴት ነሽ? ቁሚ ማ የሆነ ነገር ልጠይቅሽ። እኔ ነኝ ስሚኝማ የሆነ ጥያቄ ልጠይቅሽ። እስቲ ወልህ በይ ትመልሽልኛለሽ? እኔ ነኝ እሺ እኔ ነኝ። እሺ በዓለም ላይ የምትወጂው ሰው ማን ነው ብለው ቢሉሽ ማንን ታያለሽ? እናቴ ቸኮላታ ማንን እስቲ ቁሚ ንገሪኝ ንገሪኝ። እናቴን የኔ ቸኮላታ የኔ ማርዋ። እሺ እናትሽን ለምንድን ነው የምትወጃት? እማዬ የኔ ቸኮላታ የኔ ቸኮላታ። እሺ ሰማችሁ ግን ያልጠበኩት ፍራንክ ነው ያደረኩሽ። እሺ ሰርፕራይዝ እያደረኩሽ ነው። አሁን ቁሚ እሺ። ባንቺ ቁመን ልክ ነው እኔም ቁጭ አልኩት ማለት ነው። ስሚኝማ እኔ ነኝ። እሺ ሁለተኛ የምትወጂው ማንን ነው? እናቴ። እሺ ቁሚ። ሶስተኛስ የምትወጂው ማንን ነው? አባቴ። ስሙ ወላሂ ለአዚም ረሱል ሰለላሁ ዐለይሂ ወሰለም ማንን ትወዳለህ? እናቴ። ማንን ትወዳለህ? ኡሚ። ሶስት ጊዜ ኡሚ፣ አራተኛ አቡይ። ሱብሃንአላህ ማሻአላህ ያኔ ማሻአላህ በሏት ወላሂ። እሺ አንድ ጥያቄ ልጠይቅሽ። አሁንም አዳምጪኝ መጀመሪያ እኔን አዳምጪኝ። ለምሳሌ አሁን እሺ ማን ነው አመተ ረህማን ብሎ ያወጣልሽ? አባትሽ ማን ነው ስምሽን? አባትሽ ያወጣልሽ ማን ብሎ ነው? አመተ ረህማን። እሺ አመተ ረህማን ብሎ ያወጣልሽ ማን ነው? እኔ ነኝ አይደል? አባትሽ ማን ነው ብሎ ያወጣልሽ? እሱ ያወጣልሽ አይደለም። ሱመያ አላለሽም አይደለም? ሌላ ነው እሱ የሚጠራሽ ሌላ ብሎ ነው አይደለም? ወላሂ አመተ ረህማን አይደለም። ሌላው ስምሽ ማን ነው? አመተ ረህማን ጀማል። ኧረ እባክሽ ሌላ ንገሪኝ። ሌላ አይደለም። ያኛው ስምሽ ማን ነው? አባቴ እኮ ያኛውን ስምሽ ያወጣልሽ ማን ነው? ጠፋሽ? ሀኒቾ የሚልሽ ማን ነው? እሺ አባቴ። በቃ የወረስተሽው ነበር እንዴ? ትዝ አስባልኩሽ። አሁን አሻንጉሊትሽን ስጪኝ ትዝ ስላስባልኩሽ። እሺ አሻንጉሊት አልሰጥም። ምን ሆነሽ? ልጄ ናት። አርግልልህ ማሻአላህ። እሺ እቃቃ እንጫወታ። ምን ብለን እንጫወታለን? እስቲ በቃ ለማንኛውም ብራንኩን አቸንፈሻል ውድ ተመልካቾቻችን። እኔም እንደዚሁ እንደምትል ነበር የጠበቅኩት ማለት ነው። ሁሉ ጊዜ በቃ የምትወደኝን ፍቅር የምትገልጽልኝ ነው ዛሬ የተናገረችው ማለት ነው። በጣም ነው የምወድሽ የኔ ቸኮሌታ። ስሚኝ ማለቀስ አሁን አንድ ጊዜ ለማንኛውም እሺ ያቺ ቸኮሌታ ገዘልሻለሁ ያለችሽን ምንድነው የምትያት? አሁን መልእክት እስቲ ያስተላልፊላት። ምን እወድሻለሁኝ የኔ ቸኮሌታ ያለችሽን እሳ ይልም በይሽ የኔ ማርወዬ ቁጭ በይሽ።
እንግዲህ ውድ ተመልካቾቻችን ከሷ ያልጠበቅኩት አማርኛ ነው ያገኘሁት ማለት ነው። በጣም ገርሞኝ ነበረ ማለት ነው። ሀባይቦችዬ እኔ ወላሂ እንደዚህ ትላለች ብዬ ምንም አልጠረጠርም ነበር። ሲጀመር ቤት ውስጥ እሷ ጋር ነው ማለት ነው ቤት ስናጸዳ ስንፈርሽ ምሳ ስንሰራ ቁርስ ስንሰራ የምንለው ማለት ነው። ሲጀመር ከስር የምትሄድ ልጅ ማለት ነው። እናቷን ሙያ ታነሳለች። በዚሁ አጋጣሚ ደግሞ አንድ ቀን ምግብ ስንሰራ ቪዲዮ እንሰራላችኋለን ማለት ነው። በጣም እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻው